አንዳንድ ሰዎች ላይ ፀሐይ ላይ ሲወጡ የማቃጠል ስሜትና ቀይ የመሆን ነገር ሊታይ ይችላል። ይህ ነገር ምናልባት ሮዜሺያ ሊሆን ይችላል። የሮዜሺያ ምልክቶች ፀሐይ ላይ ሲወጡ የማቃጠል ስሜት፣ ቀይ የመሆን እንደዚሁም አክኔ የሚመስሉ ፊት ላይ የሚወጡ ችፍታዎች ሊሆኑ ይችላሉ። ከዚህም በተጨማሪ አልፎ አልፎ የአይን መቆርቆርና የአይን ማቃጠል ስሜት ሊኖር ይችላል። ሮዜሺያ የሚያባብሱ ነገሮች ሮዜሺያ በፀሐይ ብርሃን፣ በአየር ንብረት መቀያየር፣ በሙቀት፣ ስፓይሲ በሆኑ ምግቦች እንዲሁም በስትረስ ሊባባስ ይችላል። ሕክምናው መጀመሪያ ትሪገሮችን ማስወገድ ነው። ለፀሐይ ብርሃን ሰንስክሪን መጠቀም፣ ሶፍት የሆኑ ሳሙናዎችን ወይም ደግሞ ክሊንሰሮችን መጠቀም። ከዛ በተጨማሪ በሐኪም የሚታዘዙ ክሬሞች ወይም የሚዋጡ ኪኒኖች ወይም ደግሞ እንደ ፒዲኤል እና አይፒኤል ያሉ ሌዘሮች ህክምናዎቹ ሲሆኑ፣ ነገር ግን የፊት መቅላትና ፊት ላይ የሚወጣ ችፍታ በሙሉ ሮዜሺያ ላይሆን ይችላል። ሮዜሺያ የሚመስሉ የውስጥ ህመሞች ላይክ እንደ ሉፐስ እና ደርማቶማዮሳይትስ ያሉ በሽታዎች ሊሆኑ ስለሚችሉ በሐኪም መታየት ይፈልጋል።